السلام عليكم ورحمة الله وبركاته. የባህር ላይ አስፈሪው ስም በ16ኛው ክፍለ ዘመን በሜዲትራኒያን ባህር ላይ የአውሮፓ ንግስታትን ስሙን ሰምተው የሚያንቀጠቅጥ አንድ ስም ነበር። ባርባሮሳ ትርጉሙ ቀይ ፂም ማለት ነው። ለአውሮፓውያን እርሱ ጨካኝ የባህር ላይ ወንበዴና የሰይጣን መልእክተኛ ነበር። ለኦቶማን ኢምፓየር እና ለሙስሊሙ ዓለም ደግሞ እርሱ ታላቅ ነፃ አውጪ ጀግናና የባህር ላይ አንበሳ ነበር። ነገር ግን ይህ ሰው ከአንድ ተራ የመርከብ ሰራተኛነት ተነስቶ የዓለምን ታሪክ ወደ ቀየረ የባህር ኃይል አዛዥነት እንዴት ሊመጣ ቻለ? ሀይረዲን ባርባሮስ እና ወንድሞቹ መጀመሪያ ላይ በባህር ንግድ ላይ የተሰማሩ ተራ ወጣቶች ነበሩ። ነገር ግን በወቅቱ የነበሩት የክርስቲያን ባላባቶች መርከቦቻቸውን በማጥቃት ወንድሙን ኦሩች ማረኩት። ይህ ክስተት የባርባሮሳን ወንድማማቾች ሕይወት ለዘላለም ቀየረው። ኦሩች ከእስር ካመለጠ በኋላ ወንድማማቾቹ በሜዲትራኒያን ባህር ላይ በስፔንና በጣሊያን መርከቦች ላይ የበቀል ጥቃት መክፈት ጀመሩ። በሰሜን አፍሪካ ለሚገኙ ሙስሊሞች መከላከያ በመሆን አልጄሪያን ተቆጣጠሩ። ሆኖም ግን በከባድ ውጊያ ላይ ወንድሙ ኦሩች ተገደለ። አሁን ባርባሮስ ብቻውን ቀረ። ነገር ግን ፍርሃት ወደ ኋላ አላስቀረውም። ይልቁንም ወንድሙ የጀመረውን ታላቅ ዓላማ ለማስቀጠል ቆረጠ። የኦቶማን ጥምረትና የሱልጣኑ ጥሪ። ባርባሮስ ብልህ መሪ ነበር። የአልጄሪያን አስተዳደር ይበልጥ ለማጠናከር በወቅቱ የዓለማችን ልዕለ ኃያል ለነበረችው የኦቶማን ኢምፓየር ታማኝነቱን አወጀ። ታላቁ ሱልጣን ሱሌማን ደ ማግኒፊሰንት የባርባሮሳን ጀግንነትና የባህር ላይ ዕውቀት በመመልከት ወደ ዋና ከተማው ኢስታንቡል አስጠራው። ሱልጣኑ ለባርባሮሳ መላው የኦቶማን የባህር ኃይል ጠቅላይ አዛዥ የሚለውን ታላቅ ማዕረግ ሰጠው። አሁን ባርባሮሳ በጥቂት መርከቦች የሚንቀሳቀስ ተዋጊ አይደለም፣ የዓለምን ዕጣ ፈንታ የሚወስን ግዙፍ የጦር መርከቦች መሪ እንጂ። እንደ ኢሮፓውያን አቆጣጠር በ1538 የአውሮፓ ሀያላን ሀገራት ስፔን፣ ቬኒስ ባርባሮሳን ለአንዴና ለመጨረሻ ጊዜ ለማጥፋት ታላቅ ጥምረት ፈጠሩ። ይህ ጦርነት ባትል ኦፍ ፕሪቭዛ በመባል ይታወቃል። የአውሮፓውያን ጦር ከ300 በላይ ግዙፍ መርከቦችንና በሺዎች የሚቆጠሩ ወታደሮችን ያሰለፈ ሲሆን የባርባሮሳ ጦር ግን ቁጥሩ ከዚያ እጅግ ያነሰ ነበር። አውሮፓውያን በቀላሉ እንደሚያሸንፉ እርግጠኞች ነበሩ። ነገር ግን ባርባሮሳ በባህር ላይ ያለውን የንፋስ አቅጣጫና መብረቃዊ ወታደራዊ ስልቶችን በመጠቀም የአውሮፓን ግዙፍ መርከቦች አንድ በአንድ አወደማቸው። ይህ ውጊያ በታሪክ ታይቶ የማይታወቅ የባህር ላይ ድልን ለባርባሮሳ አጎናጸፈው። ከፕሬቪዛ ውጊያ በኋላ ሜዲትራኒያን ባህር ለረጅም ዓመታት የኦቶማን የግል ሐይቅ እስኪመስል ድረስ ሙሉ በሙሉ በባርባሮሳ ቁጥጥር ስር ወደቀ። እርሱ ወታደራዊ መሪ ብቻ ሳይሆን ፍትሐዊና ጥበበኛ አስተዳዳሪም ነበር። ባርባሮሳ በስተርጅናው በኢስታንቡል በሰላም አረፈ። ዛሬም ድረስ በቱርክ የባህር ኃይል ውስጥ አንድ አስደናቂ ባህል አለ። ማንኛውም የጦር መርከብ ወደ ባህር ከመውጣቱ በፊት በኢስታንቡል በሚገኘው የባርባሮሳ መቃብር አጠገብ ሲያልፍ ለዚህ ታላቅ የባህር ላይ አንበሳ የክብር ሰላምታ ይሰጣል። የሀይረዲን ባርባሮሳ ታሪክ ከአንድ ተራ ሰው ተነስቶ በዓለም ታሪክ ላይ የማይጠፋ አሻራ መተው እንደሚቻል ትልቅ ማረጋገጫ ነው። ስላዳመጣችሁኝ ከልብ አመሰግናለሁ። በሌላ እስላማዊ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።